አካውንት ልክፈት ነው ትክፈት ኦኬ እኛም እንቀጠቅጠዋለን ግን ይሄንን ተው ትንሽ አደግ ቢል ወደ 100,000 ምናምን እንዴ ለዚች ለ10,000 አቅማችንና እናባክሽ እንዴ ገና መከራውን ነው የምናሳያት ይቺ የሸሊ ልጅ ባለፈው 72 ሰዓት እንዴ አለቀሰች 72 ሰዓት ብቻ ስጭኝ ብያት ነበርኩ 72 ሰዓት ብቻ ስጭኝ ከ3 ቀን በፊት ያው እንደተናገርነው የኛ ጦር ኃይለኛ ነው የኛ ጦር ከዘመተ ደምስሶ ነው የሚመለሰው ጋይስ እንዴ የአቢባ እንዳለ ደንቆሮች እኮ ናቸው አሁን ሪፖርት አድርጉ ምናምን ብላችኋለች ግን ምንም አያመጡም የት ሪፖርት እንደሚደረግ አያውቁም የማሜ እንዴት ነው እንኳን ደስ አለ ትላል እንዴ በነገራችን ላይ አሁን በኔ በጣም አሁን እኔን እስቲ ለኔን አካውንት እንትን ለማዘጋት የሚፈልጉ ሀቢባ አለች ረጁ አለች ሱሱ የምትባል እንደ ማህይም አለች ሃኒ የምትባል ደግሞ አንድ ደደብ አለች የኛ ልጅ ደግሞ እዛ ትላንት ገስት ገብታ ይቻታለው ማን ስሟ ወይኔ ነው ወይኔ የምትባል ልጅ በጣም በሚያሳዝኑ እዛ ቤት ገስት ገብታ ይቻት በጣም ገረመኝ ማን ነች ጥሯት እስኪ የምታቋት ምን ልትሰራ ነው እዛ ቤት ገስት ይገባችሁ አንዲት ወይኔ ነው ወይኔ መሰለኝ ስሟና በጣም ነው የገረመኝ ምን ልትሰሩ ነው እዛ ገስት የምትገቡት የኛ ልጆች ሀቢባ ቤት ወይኔ ነው የሚለው በጣም ያሳዝናል የኛ ልጆች እኔ አሁንም ከዛ ቤት ጠፍታችኋል ብዬ ነበር ግን እዛ ካላችሁ አሁንም በጣም ነው የምታሳዝኑት ጌታ በሚያውቁ እዛ ቤት የምትገቡ የኛ ሰዎች ካላችሁ አሁንም ምንም ዋጋ የለውም ትላንታየው ገስ ላይ በጣም እንትን አርገው ላኩልኝ እኮ የወዴት ሄጂንጅ አካውንቷን አስመልሽላት የወዴት አበራ ሄጂንጅ ያው አካውንትን አስመልሽላት በግሬ ሄጄ እኮ ከካምፓኒው ጋር ደራደራሉ እያለች ነው አቢባ እናቴ ተወር ከቲክታክ ካምፓኒ ጋር በግሬ እዛው ሄጄ እንነጋገራለሁ እያለች እዲ እና ያቺ ወይኔ የምትባለው ልጅ ካወቃችሁ አጥሩልኝ ጋይስ እኔ እንደ በዚህ አሁንም እዛ የሚገባ ማረጋ አለ ይሄ ከባድ አንደኛ ልጅቱ የኔ ፍሬንድ ነች ወይኔ ምን ልሰራ እንደገባች አላውቅም ወይዛ ገስት ላይ ሪፖርት እያደረገች ካልሆነ አይ ዶንት ኖ እንደዛ ከሆነ አሪፍ ነው ግን በነገራችን ላይ እንቀጥላለን ይሄ አሁን አካውንት ማዘጋቱ ምናምን እንቀጥላለን እንዳለ ይሄን የሌዝቢያን ስብስብ እንዳለ ሌዝቢያን ናቸው ረጁ አሁን ባሌላትም ረጁ ባሏ መሀል ጣቷ ነው የሷ ባል ሁላችንም እናቃለን ትልቅ ሴትዮ ነች ምናምን እኔ ሰድባችሁ እንኳን እናቱ ትልብዳሉት በየምሰድባቸው ሴቶች ነች አሁን ረጁ ማለት ነው ሌላ ደግሞ አንድ ሃኒ የምትባል ደደባለች ከዛ ቤት ማጣፋች ደንቆሩ እናቴ ተሞት እኔ ረጁን አንቺ ምናምን አለላት አንቱ ምናምን እያልኩ ነው የምሰድባት ዝቅ ማለት ማትችል ደደብ ጌታ በሚያውቀው ሌላው መንጋ ነው አሁን የኛ ልጅ ከዛ ጠፍተዋል ግን ትላንት አንድ ተያየዋል ልጅ አለ በጣም በሚያሳዝን ሁኔታ እዛ ቤት ምን እንደምሰሩ አላውቅም የፀጉር እጣ ነበር የሁማን ሄርና እሷ ደርሷት ነው ቆይ ወይኔ እዛ ቤት ገብታ አጣ ቆርጣ ነው እንደዛ ከሆነ ጌታን ያስጠላል ለምን እኛ በቀጥተኛና ተታገሉንም እንደዛ ከሆነ እዛ ቤት እየገባችሁ በጣም መቆርጡ ከሆነ አይቻ ያ እኔ ፎቶ ነው ሹት አድርገው ምናምን የላኩልኝና በጣም ገረመኝ ደነገኩ አየ መዳም ቀሙት የተዘጋው በሶሊያና ጸሎት ነው አላለች አሁን እዚህኛው ላይ ተውት ምንም ሪፖርት አታድርጉ ይደግ ተውት አካውንቱ ቢያንስ 100,000 ምናምን ይግባና ከዛ ደግሞ እንሰራበታለን ግን አሁን እዛ ቤት ያማራ ስም ያዘ ምናምን ሰው አተይም ሆነት ለመናገር ይሄን አማራን ቀተነዋል እኮ እኛ ለዚህ ትግል ትልቅ ወንድማችን መጀመሪያ ሶስተኛ ልጇን አሳጠናት እኮ የቆየጣ ይሆናል አይ ዶንት ኖ ወይኔ ጥሯት እስኪ እኔ ፎሎ አልመለስኩላት አላገኛትም ግን አቃታለሁ ወይኔ አሁን ደግሞ ዶክተር ሀቢባ ብላ ከፍታለች ያንንም ሄድበት
ያ ራሷን እንግዲህ ዶክተር ሀቢባ ብላ የምጠራ ከብት ይሄም ያ ተዘግቷል እንዴ! ምን ሆናችሁ ነው? የኛ ኃይል አለው እኮ የኛ እንትን ኤስኤስ ያደረጉ ማይማን ከሷ በላይ እንዳለ ሰገጤዎች እኮ ናቸው። የቱ ጋር ሪፖርት እንደሚደረግ እስኪ የኔን አካውንት ያዘጉት። አሁን ያንተን ሊያዘጉት ነው ያዘጉት። እናቴ ትሙት ወንድ ከሆኑ እነሱ ከቻሉ ያዘጉት። ሲጀመር መቼ ሪፖርት ማድረግ ያውቃሉ? ሊያዘጉብህ ነው። እኔ ያኛው አካውንቴም ተዘግቷል። እንኳን ይችላል ምን ያመጣል? ገና ሀቢባ ላይ እንቀጥላለን ስራችንን። በነገራችን እሷን እንዳትናገር ማለት ልብ ካላቸው እነሱ ያዘጉት ከቻሉ ማለት ነው። አቅም ካላቸው የመዳም ነጃሳዎች ምንም አያመጡም። ገባ? ፍቃድ ጠይቀዋል። እናታችን ይሏታል። ገባ? 9 ወር አመጣ የወለደች እናት ረስተሽ ይችን ጉራጌ እናታችን አሁን እያላችሁ የምትጠሩ ጨምላቆች እንዴት እንደምትቀፉ ያለው ቀን ዶክተር ብላ የምትጠራ ማህየ ከሸሻ ቤት እኮ ነው የወጣችው። አንለቃትም ገና ራስ ወይ እየሰደውኝ ነው። እሰይ ስለት የሰመረ የሚለውን ክፈትልሽ። አሁን እውነት ለመናገር ሰው ጠምዷታል። ሁሉም ሰው ጠምዷታል። ይቺ የሸርሙጣለች እናቷ ልብዳ። አንድ ሀኒ ፋሽን የምትባል ሴትዮ አለች። የት ነው የምትኖረው? ከዛ ቤት ማጠፋ አንድ ገረድ አለች። ከሀቢባ ቤት ማጠፋ ስሟ ሀኒ ፋሽን ነው የሚለው። ዱባይ ነች። ኦኬ ዱባይ ነው የምትኖረው። ሀኒ ፋሽን የምትባለው ዱባይ ነው የምትኖረው። ኦኬ ልክስክስ ከዛ ቤት ማጠፋ ልክስክስ አለች። ጂጂ ይሄም ተዘጋ እኮ እንዲሆነ ነች። ሪም ጎልድ ማዘጋት አለባት። ኖ የሪም ጎልድን ተውት። ቆይ ጋይስ ሪም ጎልድና ስላወራን ስቶኪ ከሷ ጋር ችግር የለም። ተዋት ሪም ጎልድን። አሁንም እዛ የለችም። ለስራ ነው ገባ ወጣ የምትለው። ገስት ቀንሽ እና መደራደር ሳይሆን ኖርማሊ እዛ የምትሄደው ለስራ ምናምን እንደሆነ ነግራኛለች። ሰው እንጂ ሌላ ነገር ምናምን ተዋት። እሷን ችግር የለም እንጂ እኔ ከእናንተ ተለይቼ የማደርገው ድርድር አይኖርም ትላለች። የማይም ራስ ፈጣሪው ደድሽታ የማይም ገረዶች ሀና ኦኬ ሀና የምትባል አንድ ደደባለች። አሁን ኔክስት ሪፖርት ስናስደርግ ሪፖርት ስናደርግ ገስ ላይ ያሉት የሁሉም ሰው ነው ሪፖርት መደረግ ያለበት። የሁሉም ሰው ማን ሀናን ሰላም ነው የኔት እንዴት ነሽ? አለው ምን ተሰማሽ? የፍቅር ታሪክሽን ተናግረሻል እዛ ገብተሽ? ኖ ኧረ ምንም ድርድር ከዚህ ኃይል ጋር ከዚህ በኋላ የሰላም ንግግር አናረግም ጋይስ። መታወቅ አለበት። እናቴ ተው ምን ሰላም አይሻልም ወንድም? ከማን ጋር? ከህዝቡ ጋር ነው። የሀቢባ ተከታይ አሁን አንቺ የሀቢባ ተከታይ ነሽ? አይደለሁም። ኦኬ ሀቢባን ትጠያታለሽ? ሌባ ነች በይ። ሀቢባ ሌባ ነች በይ። እንደዛ ከሆንሽ የሀቢባ ጠላት ሆነሽን አረጋግጣለሁ። ያ መሳሪያ አንስተናል እኛ። ከዚህ በኋላ ሚጣ እየተዘጋኩ እኛ መሳሪያ ስላነሳን ነፍጥ ስላነሳን የሰላም ድርድር ከዚህ በኋላ አይኖረንም። ከዛ መንጋጋ እንዳለ የአሮጊቶች ጥርቅም ምንም ባል የላችሁም ሁላችሁም እዚህ ያሉት። የኔት ምን አልሻና? ኧረ እኔ የሀቢባ ተከታይ አይደለሁም አልኩክ። ኖ ነይ ሪፖርት ልታደርጊ ቢሆንስ ማን ያውቃል? ሸለኝ በምን አቅሻለሁ? ሁለተኛ ተዘጋባት ጋይስ። ሁለተኛውም ተዘግቷል። እቺ ሸለኝ ዩዘር ቀጥል። ማን ወይማ ኤስኤስ ብሎ የሱ ኃይል ነው። ዩዘር ቀጥይ እስኪ። ይሄ የሱ ገረድ ነው። ኤስኤስ ብሎ ነው የመጣ እየተበዳሽ ነው። ነይ ሩጅ ይች ንፍጣ ትለኛለች። ግት ታወሪ ያስበላሽ ምን አይነት ግት ትለሽ?
የዋነሽ ደደዋ አንቺ ነው ትለኛለኝ። ሸሌ አይ ሀቢባ ዘራፍ፣ ሀቢባ ዘራፍ፣ ሀቢባ ዘራፍ እንዲህ ዘራፍ፣ ሀቢባ ዘራፍ። የት አላችሁ? ዘራፍ፣ ሀቢባ ዘራፍ። ማንን እንዳይነካ የኛን ጀግና አይ ሚስኪን ገረዶች፣ እኔ ታስቁኛላችሁ ወይ እውቀት የላችሁ። ጌታ በሚያውቀው ማለት ነው። አይ ሀቢባ አሳዘነችኝ እናቴ። ተውት፣ እኔ ምን ላድርግ ምናምን አለች ታውቃለህ። ዘራፍ ሀቢባ ዘራፍ፣ ጀግና ሀቢባ ማንም እንዳይነካ የኛን ጀግና ዘራፍ። ነያ ግጠሙና ገጥመናል። 72 ሰዓት ስጪ ብያት ነበር ከ3 ቀን በፊት ቀሚስ ልግዛለ ምናምን እያለች ስትቦጠረፍ ሸሌ ዋጋሽን ነው የምሰጥሽ ገና እንዴ። ይሄን ኃይል አላወቃችሁንም ማለት ነው። ከማን ጋር እንደገጠማችሁ አቅማችን መታየት ስላለበት ራስ ይበዛ እርጉም ነክ ሌና ይደና ሰው አልነበርሽ። አሁን የሀቢባ ብርጌድ ሆነሽ መጣሽ። ሰው ረፉ ሲባል አንድ ሰው ህዝብን አክብር ሲባል ለህዝብ ዝቅ በል ለህዝብ ሰራለሁ ስትል እምቢ ካልክ እንደዚህ ነው የሚገጥም። ገባ? አስተካክል የምትባለውን ነገር ማታስተካክል ከሆነ ኮይን ይሄም የሀቢባ ነው። ኦኬ ኤስኤስ ብሎ ነው የመጣው። ምንድነው ተርጉሙ? እሺ ምንድነው ኤስኤስ? እሷ ነች እንደ የጻፈች ምን አገባት? እሷ ደግሞ ደንቆሮ ምን ታውቃለች? ለምንድነው እንደዛ ያረክሽው? ኧረ ከድሮ ነው እኮ አሁን አይደለም። ከድሮ ጀምሮ እንደዛ ነው። አዎ ኦኬ አውቃ ነው እንጂ እሷ ማነች? እሷ እኔ ልትመራ መንግስት አይደለች። ማን አንድ ተራ ግለሰብ ራሷ ማን ፍቅር ማነሽ? ፍቅር ማነሽ? ቆይ ማነሽ? ፍቅር አቤት። ሰላም እንዴት ነህ? አለው። የማን ብርጌድ? የሀቢባ ብርጌድ ነሽ? አዎ የሀቢባ ብርጌድ ነኝ። ግን ምን አርጋ ነው እንደዚህ የምታሰቃዩት? ሐራም ኖ አሁን እሷ ምን አርጋሽ ተቀይሮሽ? አረ ሲሪየስ በቃ ፍቷት። ሐራም እንዴ! ኮይን አናግሪያት ፍቅርን በደንብ አንድ ደቂቃ አሰሪ። እሷ እኛ እኮ ገና ትታሰራለች። ነይ እባክሽ እዚህ ቁጭ ብለሽ ሪፖርት ልታርጊ። አቅም የሌለው ኖ ኮይን አንቺም ውረጅ። ፊትሽ ውረጅ በእናትሽ። አንቺም የሷ ደጋፊ ነው የምትመስይ። በምናችሁ ይተመናል? ከቻላችሁ አንዴ ሪፖርት ላይ ያደርጉ ነው ከስት ላይ ከቻላችሁ ያ ነቅቻለሁ። አዘጉት ከቻላችሁ አቅም ካላችሁ ምንም ችግር የለው። ቀጣይ አሁን የሱሱ ሁማን ሄር የምትባለውን ደደብ ያቺ ኖርማሊ ያለ ክትባት ያደገ ልጅ ነች። ልም ያለች ስግጥ ያለች እና የሱሱን አካውንት ኔክስት እንሄድበታለን። ግን እረፍት ያስፈልገናል። የተወሰነ እረፍት መውሰድ አለብን። የኔን ሰጣለሁ። ማን ደግሞ ድራሽ ሞዴሬተር ነህ? ማን ስም ቀይረ ዘዋል አላወቅኩ። ኦኬ ከዛ ስራችን ተጠናክሮ ነው የሚቀጥለው። በነገራችን ላይ እንዴ ንግስት አያዘጉትም። ሲጀምር መቻቅም አላቸው። ምን የመዳም ደንቆሮ እኮ ናቸው አብዛኞቻችሁ። አይችሉም። ምን ማድረግ ይችላል አለች። መጨረሻ ላይ ከስሜ ነው በስሜ ብዙ ምን ይሻላል? ጌጥዬ እንዴት ነሽ? አንለቃትም። ጌታን አንለቃትም። ፈጣሪ በሚያውቀው ማለት ነው። እንዴ አሁን እኮ ነው ያየሁት። እንዴ አዳሩን ነው ተዘግቶ ያደረው። ሪፖርቱ በደንብ ነው የሚሰራው ጋይስ። በተለይ አሁን ተመሳሳይ ሪፖርት ስለሚደረግ በጣም አካውንት ላይ እንትን ያደርሳል። በጣም ነው አካውንቱ የሚሰራው ሪፖርቱ የሚሰራው። አንቺ ክዊን ወይ አንቺ እኔ እኮ ፈራሁሽ እኮ እዚ አረ እግዚአብሔር እኔ ባለፈው እንኳን ገብቼ እዚህ እርግጬ የወጣው ነኝ። አረ ተው ግን ተው እርግጬ ሀዲያ ነች። አሁን እኮ የደቡብ ልጆች ናችሁ እዛ ያላችሁ። ቪዲዮ ትግባ። ኦኬ ቪዲዮ መክፈት ይቻላል። ማንንም አልወክልም። ለምን
ኖ ኤስኤስ ነው መጨረሻው። ስለዚህ አንቺ የእሷ ኃይል ነው የምትሆኝ። ኧረ እግዚአብሔር ከእግዚአብሔር ትበልጣለህ በኢየሱስ። እሷ ማነች? እና ለምንድን ነው ስምሽን እንደሷ ገረዶች ኤስኤስ? ያ እኮ የሀቢባ መለያ ለምን አደረግሽ ነው? አይ እንደዛ ከሆነ ያጠፋለሁ እኔ ቆይቷል። የኔ እሱ እሺ ሄደሽ አጥፍተሽ ተመለሽ። ውረጅና ሂጂና አጥፍተሽ ተመለሽ። ሂጂ ኤስኤስ የሚለው እሺ ውረጅ። አሁን አንሺውና ተመለሽ። ኦኬ እሺ አሁን እንግዲህ አንስታው ከተመለሰች እናያለን። ሀመድ ቀጥል። እንዴት ነህ ራስ ጋርለው? አይ አሪፍ ነው። ይሄኛውንም ለምን አስወጣችሁ? ለምን አስወጣችሁ? ናና ወንድሜ ና ግባ። ይሄ የአሪፍ ሰው ነው፣ የኛ ሰው ይመስላል። አታሱ የሀቢባ ድሮን የታሉ? ኖ የኛን አካውንት ከቻሉ ያዘጉት። እሱ ኦኬ ምንም አቅም ካላቸው